ኤዲኤችዲ ያለበት ልጅ የምታሳድጉ ወላጆች እንዴት ናችሁ? ሰላም ሀኒም ነኝ እና አይ ሃቭ ኤዲኤችዲ። ጊዜ ኤዲኤችዲ ቀላል ነው፣ ኤዲኤችዲ እንደዚህ ነው፣ ኤዲኤችዲ ብዙ ከባድ ነገር አይደለም ምናምን ተብሎ ይወራል። ግን ኤዲኤችዲ ያለበትን ልጅ የሚያሳድግ ወላጅ ምን ያህል ከራሱ ጋር እንደሚጣላ፣ ምን ያህል ስሜቱን መቆጣጠር እንደሚቸገር፣ ምን ያህል ላለመቆጣት፣ ምን ያህል ልጁን አንደርስታንድ ለማድረግ ሊሞክር እንደሚችል፣ ከራሱ ጋር ሊታገል እንደሚችል፣ ከማህበረሰቡ ጋር ምን አይነት ትግል እንደሚገጥመው አድረስ አናደርግም እና ኤዲኤችዲ ያለበት ልጅ ማሳደግ ከሌለበት ልጅ ማሳደግ ጋር አንድ አይደለም። ቢካዝ ስለ ኤዲኤችዲ ስናወራ ምን ብለናል? ኤዲኤችዲ ያለባቸው ልጆች አይታዘዙም፣ አይሰሙም፣ የምትሏቸው ነገር አይሰሙም። ፈልገው ግን አይደለም። ስለ ኤዲኤችዲ የሰጣቸዋቸውን እቃ ኤቭሪዴይ ጥለው ይመጣሉ። ዛሬ እርሳስ ጣልኩ ነው፣ ነገ እስክሪብቶ ጣልኩ ነው፣ ደብተር ጣልኩ ነው። ኮዳ አዳልት ከሆኑ ስልክ የሚይዙ ከሆነ ስልካቸውን የምትገዙትን ስልክ በቃ ጥለው የማይመጡት ነገር የለም። ይህ በጣም ያበሳጫል። እንዲሁም ደግሞ ከስልክ ጋር ያላቸው ነገር፣ ከቲቪ ጋር ያላቸው ነገር፣ ኢንትረስታቸውን የሚሰባቸው ነገር ላይ በጣም ሃይፐር ፎከስ ናቸው ስለምንል ስልክ ከያዙ፣ ቲቪ ከያዙ፣ ፊልም ከያዙ፣ የሚያዝናናቸውን ነገር ከያዙ ስጠሯቸው ሁላ ላይሰማቸው ይችላሉ። ሊትራሊ ላይሰማቸው ይችላል። አይሰሙም፣ በቃ ላይመልሱልን ይችላሉ። ብዙ ጊዜ ከትምህርት ቤት ክስ ሊገጥምባቸው ይችላል፣ ሊመጣባቸው ይችላል። እንዳልኩት ተደባዳቢ ሊሆኑ ይችላሉ። አንዳንዴ ሊጣሉ ይችላሉ። ብቻ ባጭሩ ሚስቢሄቭ ያደረጉ ስርዓት የሌላቸው ልጆች ነው የሚመስሉት፣ ግን ፈልገውት አይደለም። ስለ ልጆቹ ብቻ አይደለም የምናወራው፣ ስለ ወላጆቹም ማውራት ይጠበቅብናል። እና እንደዚህ አይነት ልጅ መሆን ማህበረሰቡ ላይ ከማህበረሰቡ የሚመጣብን ችግር ብቻ ሳይሆን ደግሞ እንደዚህ አይነት ልጅን ማሳደግ ደግሞ የእውነት በጣም ከባድ ነው። እና አንደኛ ነገር የእውነት ጊቭ ዮርሰልፍ ክሬዲት፣ ለራሳቸው ክሬዲት ስጡ። ራሳችሁን አብሽር ይበሉ፣ ቢካዝ አይዞሽ በሉ፣ ቢካዝ ቀላል አይደለም። በራሱ መንገድ የሚሄድ የራሱ ዓለም ያለው ልጅ ማሳደግ ደግሞ በጣም ሊከብድ ይችላል እና በርቱ። እንዲሁም ደግሞ ለራሳችሁ በቃ አይዞሽ በሉ፣ ቢካዝ ኢትስ ኖት ኢዚ። እንደሚወራው ቀላል አይደለም። ለልጁም ከባድ ነው፣ ለእናንተም ከባድ ነው። ከዛ ደግሞ ከቻላችሁ ልጁን አታቅብጡት። ማቅበጥ አይደለም ግን በጣም አብዛኛው ይሄ ፐርሰናሊቲ ችግር የባህሪ ችግር ነው ብለን የምንናደድበት፣ የምንቆጣበት፣ ሜቢ የምንማታበት፣ አግሬሲቭ የምንሆንበት ነገር እኛም ሰው ነን እና ቶለሬት ማድረግ ይከብደናል። እና ልጁ ወይም ልጇ ከአቅማቸው በላይ ነው። ማድረግ የሚችሉት ነገር ቢሆን ያደርጉት ነበር። ልክ አንድ ጊዜ ልብስሽን ቀይሪ ስትሏት ተነስታ ልብሷን ቀይራ አትችልም። ቢካዝ ብዙ ጊዜ መስራት ኤዲኤችዲ ያለባቸው ሰዎች መስራት ያለባቸውን ያውቃሉ ግን ወደ ተግባር ለመግባት ይቸገራሉ። ብሬናቸው ላይ ቀጥታ ወደ አክሽን ወይም ኤክስኪዩቲቭ ዲስፈንክሽን የሚባለው ወደ ስራ እንዲገቡ ሞቲቬት የሚያደርጋቸው ወደ ተግባር ወደ አክሽን እንዲገቡ የሚያደርጋቸው ነገር ሰማው ላክ ያደርጋሉ፣ ያንሳቸዋል ማለት ነው። ስለዚህ በተቻላችሁ መጠን ለራሳችሁ እዘኑለት፣ ከዛ ደግሞ ለልጆቹ እዘኑላቸው። ለእነሱም በጣም ኮንፊውዚንግ ነው ማለት እንደሌላው ልጅ አይደለም፣ እንደሌላው ልጆች አይደሉም። ግራ ይገባቸዋል አንዳንድ ጊዜ ቢካዝ ዩ ዶንት አንደርስታንድ። የሚነገራችሁን ነገር ማድረግ ሳትችሉ ስትቀሩ ኦድ ስትሆኑ ይሰማችኋል። ሰውም ደግሞ ይነግራችኋል። ልትገለሉ ትችላላችሁ። ትምህርት ቤት ላይ ጓደኛ ሜክ ላይ ያደርጉ ቡሊ ሊደረጉ ይችላሉ። አስተማሪ ላይ ወዳቸው ይችላል ምናምን ብለናል። እና ቤት ውስጥም ሲመጡ እነሱ ማሳደግ ሰማው ከባድ ሊሆን ቢችልም በተቻላችሁ መጠን ለእነሱ ፍቅር መስጠት፣ እነሱን አንደርስታንድ ማድረግ፣ እነሱ ላይ በቃ ትዕዛዝ አለማብዛት። የማይታዘዙ ከሆነ እንዴት ነው ልጃችሁን ፊገር አውት ማድረግ። ሁሉም አይነት ኤዲኤችዲ ያለበት ልጅ አንድ አይነት አይደለም። ስለ ልጃችሁ ባህሪ አንደርስታንድ ማድረግ፣ ምን ያስደስተዋል፣ ምን ሞቲቬት ያደርገዋል፣ እንዴት ነው ይሄ ልጅ ማሳደግ ምችለው ብላችሁ። ወላጅነት ከባድ ኃላፊነት ነውና ለልጁ የሚመች ወላጅ ለመሆን መሞከር ነው ማለት ነውና ላይክ አይ ሴድ ራሳችሁንም አፕሪሺየት አድርጉ፣ ልጆቹንም አንደርስታንድ አድርጉና በተቻላችሁ መጠን ፕሊዝ ራሳችሁን ኮንትሮል አድርጉና ታግሳችሁ እነዚህ ልጆች አሳድጉልን፣ ተንከባከቡልን። አደራዎቻችሁ ናቸው ለማለት ነው። አመሰግናለሁ።